ህይወት ታዴ ሰላም ናችሁ? አታስቢ እንደፈለግሽ ቆይተሽ ነው። ለምን እንደዚህ የሚጠብቀው? በቃ ታገሽኝ። ይሄን ያህል አመት ታግሰሽኝ የለ እንዴ? ሰውየው የለም ውጭ ወጣ ብዬ ነው። ሁሉ ሰላም ይመስላል። ቤት ያላችሁ ልጅ ደግሞ እንደፈለኩ ማድረግ እችላለሁ። ትንሽ ከበድ የምትለው የቤት ሰራተኛዋ ናት። ታዴ በጣም ነው የሚወዳት። እሷን ልጅ ከዚህ ቤት ማስወጣት ከቻልኩኝ ሁሉም ቀላል ይሆናል። በዛ ላይ ዛሬ እንግዳ ይመጣል። ሁሉም ነገር በአንድ ወር ውስጥ ጨርሰን እንወጣለን። እመነኝ ስለ በዛ ላይ በጣም ናፍቀኛል። በቅርቡ እንገናኛለን። እሺ ቻው። አያቴ ይኸውልሽ፣ እኔ አንቺ ጋር በመጣው ቁጥር በዚህ ጉዳይ ሁሌ መከራከር በጣም ስልችት ነው ያለኝ። እንደውም ዛሬ አልመጣም፣ ቤት እመለሳለሁ። አንቺ ይሄን ጉዳይ አምነሽ እስክታይ ድረስ አልመጣም። ለእኔ ብለሽ እንደሆነ እኮ አውቃለሁ፣ ግን ደግሞ እኔ የምፈልገውን ነገር አክብሪልኝ። እንደውም ቀጣይ ሳምንት እመጣለሁ። ትንሽ ጊዜ ብቻ ስጪኝ። አሁን የመጣችው ሴት ማለቴ የመና እንጀራ እናት ጥሩ አትመስለኝም፣ ብዙም ደስ አትልም። እሺ አያቴ፣ በጣም ነው የምወድሽ። እሺ ቻው በቃ እሺ። ግን ማን ነው የሚመጣው? ሰርፕራይዝ ነው። ሲመጣ ታያለሽ። ብቻ ግን ወንድ ነው አይደል? አዎ ደግሞ አብሮን ነው የሚኖረው። እዚህ ቤት ግን አብሮን የሚኖር ሰው እየበዛ። ምን ለማለት ፈልገሽ? አይ ምንም፣ አንቺንም ገና አልለመድኩሽም ብዬ። ቢሆንም አብረሻቸው ከኖርሻቸው ሰዎች በላይ ከኔ ጋር የተቀራረብሽ ይመስለኛል። አዎ እሱማ ተቀራርበናል። ምና ቆይ ልጠይቅሽ፣ ፈሪያ እዚህ ቤት ስንት ዓመት ኖራለች? አባቴ ሲያቀርባት ስታይ ወይ ልጁ ወይ ደግሞ እዚህ ቤት ብዙ ዓመት የኖረች መስሎሽ ነው አይደል? አልኖረችም ማለት ነው? እስኪ በደንብ ንገሪኝ ስለሷ። ይኸውልሽ ከዛሬ 2 ዓመት በፊት ነው እዚህ በራችን ላይ ወድቃ ያገኘናት። እኛ እንደውም ሌባ መስላን ነበር። ከዛስ? ከዛማ በቃ ታሪኳን ስታጫውተው አባቴ ያዘንላትና አስገባት። ያለ ምንም ተያዥ ነው የገባችው? አዎ ተያዥም ደላላም የሚባል ነገር የለም። እቺ ልጅማ የሆነ ምክንያት አላት እዚህ ቤት የገባችበት ነገር። ምን አልሽ? አይ መቆየቷ ገርሞኝ ነው። የሆነ ክፉ ፊት ነው ያላት። አይ ፈሪያ እንኳን ክፉ አይደለችም። ማለት ጠዋት ተማረሽ ስታወሪ አልነበር? አዎ እንጣላለን። ያው አባቴ ስለሚወዳት በጣም እቀናባታለሁ። ለዛ ነው እንጂ እሷ ክፉ አይደለችም። ግን አስበሽዋል? ፈሪያ ከዚህ ቤት ብትወጣ አባትሽ ምን ያህል ሊወድሽ እንደሚችል? እሷ ከዚህ ቤት ብትወጣ አባቴን ሊወደኝ ይችላል። ስንጠብቀው የነበረ እንግዳ መጣ። በቃ በር ልክፈት። ውሽ አንቺ ነሽ እንዴ? እንግዳው መስሎሽ ነው አይደለ እንደዚህ ሰፍ ብለሽ በሩን የከፈትሽው? አንቺ ራስ ስትሆኚ እኮ ነው የማርፈው። ባትመጪ ጥሩ ነበር። ማን ነው? ፈሪያ ናት። በቃ አሁን ያላስፈልጋችሁ ሁለታችሁ ስሩት። እንዴት መጣሽ? አንቺ ደውላ ስልክ አታነሳ። እዛ ከምንላላ ብዬ ስላገዛችሁ እየመጣሁ። ጥሩ አደረግሽ። በያውን አብረን እናቀራርብ። አሁን ደግሞ ምንድን ነው? እርግጠኛ ነኝ እስካሁን ቁርስ አልበላሽ። የሚጠጣ ነገር አምጥቼልሻለሁ። እሺ አስቀምጥሽው አይደል? ውጪ። መቼስ የሁሉ ዝግጅት አዲሱ ለሚመጣው ልጅ ነው አይደል? ምን ለማለት ፈልገሽ ነው? ያው ከቀድሞ ፍቅረኛሽ ከተጣላሽ በኋላ ከማንም ሰው ጋር ተቀራርበሽ አታውቂም። አዲስ ከሚመጣው ልጅ ጋር ልትቀራረቡ ትችላላችሁ ብዬ እኮ ነው። አንድ ነገር ልንገርሽ፣ እኔ እዛን ጊዜ ያወራሽ አጠገቤ ማንም ሰው ስላልነበረ ነው። እንዲሁ ሳማ ብለሽ 10 ጊዜ እያወራሽ ቁስሌን አትነካኪው። እኔ እኮ እንደዛ ማለት ፈልጌ አይደለም። እሺ አሁን ክፍሌ ለቀሽ ውጪ።
ተነሽ ውጪ። ሄሎ አትደውልልኝ። እስክደውል ድረስ ጠብቃል አልኩህ እንዴ? አሁን እየመጣ ነው። ሁሉንም ነገር ያስተካክለዋል። አንቺ ሴትዮ ምንድን ነው የምታስተካክለው? ማን ነው የሚያስተካክለው? በአንድ ወር ጊዜ ውስጥ ሁሉን ነገር እንጨርሳለን። ምንድን ነው በአንድ ወር ውስጥ የምትጨርሺው? ፈሪያ ምን እያደረግሽ ነው? ጋሺ ወደ ሳሎን እኮ ልሄድ ነበር። ተደብቀሽ እየሰማሽ ነበር ማለት ነው? ኧረ በጭራሽ እኔ ተደብቄ አልሰማሁሽም። እኔ እንደዛ እየሄድኩ ነበር። ትሰሚያለሽ? አርፈሽ ብትቀመጭ ይሻልሻል። እሺ ነይ እንጂ ምንድን ነው እዛ የምታወሩት? ምንም ዝም ብለህ እያወራህ ነው አይደል ፈሪሃ? አዎ እሺ ከጨረሳችሁ አንዴ ላውራሽ። እንችላለን ታድዬ። መኝታ ቤት ገብተን እናውራ። እሺ ፈሪያ የቀረውን ማናት ታግዝሻለች። እሺ የሆነ የደበቅሽው ነገርም አለ። ምን ብቻ ነው ማወቅ ያቃተኝ። እናያለን። እስኪ ምን እንደሆነ እንደርስበታለን። ምን ሆነሽ ነው ብቻሽን የምታወሪው? አይ ምንም። እሺ እንግዳው እስካሁን አልመጣም። ግን ማን ይመስልሻል? እንግዲህ ሰርፕራይዝ ነው ብለዋል። እስካሁን ማንነቱ አልታወቀም። ታዲ ብቸኝነትሽን አይቶ ባል አምጥቶልሽ ይሆን እንዴ? ባል መጣ መሰለኝ። እሺ ክፈች። ተው እኔ ከፍተዋለሁ። እሺ ሂጂ ክፈቺ። አንተ ወይ ብርጭቆ ተሰበረ። ለክስ ቆይ እንዳይቆርጥሽ። አይ ደህና ነኝ። አንቺ እስኪ ልልሽ ማን ይመጣው? ፈሪሃ አስጁ ግባ። አሮንዬ የኔ ውድ በሰዓት ነው የተገኘው። የኔ ቆንጆ ተቀመጥ። ቁጭ ብለህ ጠብቀኝ። እሺ እንኳን ደህና መጣ። እንኳን ደህና ቆይ። እንዴት ነህ? ሰላም ነው? ሰላም ነህ? ሰላም ነው። ፈሪያ ነይ ተዋወቂ። ፈሪሃ እባላለሁ። ፈሪያ ስምሽ ይገርማል። ለማንኛውም አሮን እባላለሁ። ና በል ቁጭ በል። አትቆናል። እሺ ጋሽ ቆይ ይሄ ልጅ እዚህ ምን ይሰራል? እሷ ምንድን ነው የሚወጣኝ? ደግሞ እርግጠኛ ነኝ ራሱ ነው። ወይኔ ጉዴ! ማን ነው? እኔ ነኝ። መናክፈችልኝ ነግቢሽ። ምን ሆነሻል? ለምንድን ነው የደነገጥሽው? ቆይ አሁን የመጣው ልጅ እዚህ ኖራል የተባለው? አዎ እነ ታዲ እንኳን ደህና መጣ ምናምን እያሉት ነበር። ምንድን ነው እንዴት ልንኖር ነው? ቆይ ምን ሆነሻል? ለምን ደግሞ አትናገሪም? የሆነ ጊዜ ነገርኩሽ ልጅ። የቱ ልጅ? ከአሁኑ ወንዶች አዳነኝ አልኩሽ። እንደውም በጣም ወደድኩት ምናምን ስልሻል ነበር። እኔ አላምንሽም። ያምራል ስልኩ ምን አለ በተቀበልኩት ምናምን ያልሽው ልጅ ነው? አዎ
ከዛ አንቺ የሚወድሽው ልጅ ነው? አዎ። ግን እርግጠኛ ነሽ ራሱ ነው? ምናልባት አንድ ቀን ብቻ ስላየሽው ተመሳስሎብሽ እንዳይሆን። አይ እርግጠኛ ነኝ ራሱ ነው። በፍጹም ልረሳው አልችልም። ያው እንግዲህ እዚህ ቤት መምጣቱ ላንቺ ጥሩ ነው። አይመስለኝም። እንዴ ምን ወደድኩት ምናምን ስትይ አልነበር እንዴ? እሱን አልካድኩም። አሁንም ሳይው የእውነት ነው ልቤ የደነገጠው። እና ምንድን ነው ችግሩ? ወይ አንቺ ደግሞ ቆይ ለምንድን ነው የማይገባሽ? የዛን ጊዜ ያገኘኝ ጥሩ ቦታ አይደለም መና ይመስለኛል። ይሄ አጋጣሚ ላንቺ ጥሩ ነው። የምትወጁ ልጅ እኮ አብሮሽ ሊሆን ነው። መና ለማንኛውም እሱም ሳይሆን የሚወድሽ ይመስለኛል። አሳልፎ ላይ ሰጥሽ ይችላል። ግን የት ነበር ያገኘሽው? ምን አገባሽ? ቆይ ምን ጥያቄ ነው የምጠይቂኝ? እሺ አሁን እንውጣ፣ አባዬ እየጠራ ነው። ልጆች የት ጠፋችሁ ነው እንጂ? መናይ እንግዳው ተዋወቅሽ? አዎ ተዋውቂያለሁ። ቁጭ በሉ እንጂ ቁጭ በሉ። ምግብ እንብላ። ፈሪሃ እስከዛ ቶሎ ብለሽ ቡናውን አቀራርቢ። እሱ ይደርሳል። አሁን ምግቡ እንብላና። ፈሪሃም ከኛ ጋር ተቀምጣለች ብላ። አይ በቃ እኔ ቡናውን አፈላዋለሁ። ነይ ቁጭ በይ። ከመቼ ወዲህ ነው ብቻሽን ተለይተሽ በልተሽ የምታውቂው? እኔ እጄን ታጥቤ ልምጣ። እናሳይሃለን። መና አቤት። ደህና ነሽ? ደህና ነኝ አባዬ። ወይ ይሄ ልጅ እዚህ ነው የሚቆየው? አዎ ከዚህ በኋላ እኛ ጋር ነው የሚኖረው። እንዴ ለምን? ማን ነው? ስለሱ እኮ ምንም አልነገራችሁንም። ማን ነው? ምንድን ነው? ይምጥና ሁሉም ነገር እነግራችኋለሁ። ደስ እንደሚላችሁ አልጠራጠርም። እሺ አንበሳ ቤቱን ወደድከው? አዎ በጣም አሪፍ ነው። ነግሬ ነበር እኮ እንደምትወደው። ግን ሌላ አንድ ያልነገርሽኝ ነገር አለ። ምን? እዚህ ቤት ውስጥ በጣም ቆንጆ ቆንጆ ሚስቶች እንዳሉ። አፍህን ዝጋ። አላማ ላይ ብቻ ተኩር። አላማ ላይ ብቻ ተኩር። እንደዚህ አይነት ውበት ቆንጅና እያየሁ እንዴት ነው አላማዊ ላይ ማተኩረው? አሮን ብላ እንጂ ብላ። አሮኒ አጣርጊ መስማት በደንብ ብላሽ። ለየኔ ውድ እና ምንድነው ልጁ ሳይወድሽ አይቀርም። እየሰረቀ ነው የማይሽ። ስነስርዓትሽን ይዘሽ ብዬ ምን ብለሽ መሰለኝ ነው የምትወጂው ልጅ ቤትሽ ድረስ እያከነፈነፈ ያመጣልሽ? አንቺ ስነስርዓትሽን ያዥ። አጠገብሽ ቁጭ ብዬ ስበላ ጓደኛሽ አደረግሽ። ምንድነው የምታሽቆሽኩት? ይመስለኛል ስለ አሮን ለማወቅ ጓጉቷል። አሮኔም የጓጓ ይመስለኛል። ታዲያ ደስታውና ብስራቸዋ የኔ ልጅ እስካሁን ብቻዬን አሳድጌሻለሁ። በመሀል ህይወት መጣ ቤታችን ሙሉ አድርገዋለች። የጎደለን አንድ ነገር ነበረ፣ ወንድ ልጅ። አሮን ወንድምሽ
ምን